By the way, do you know? አንድ አመለካከት ለውጥ ላይፋችሁ ላይ ቶታሊ ትራንስፎርም እንደሚያደርገው የራሴን ታሪክ ልንገራችሁ። እኔ በጣም ስትራግል ከማድረግ ምን ልጀምር ምን ልስራ ምናምን ከሚሉ በጣም ስትራግሎች አሁን ላይ ከ12000 በላይ የሚመልጡ የቲም ሜምበር ማፍራት እስከመቻል እነዚህም ደግሞ ከ120 በላይ የሚሆኑ ቲሞችን ኦርጋናይዝ ማድረግ የቻልኩበትን ትልቅ ሚስጥር ሼር አደርጋችኋለሁ። ተስፋው ወንድሙ እባላለሁ። የ4 ዓመት የቢዝነስ ኤክስፒሪየንስ አለኝ። ነገር ግን የ4 ዓመት የቢዝነስ ኤክስፒሪየንስ ብቻ አይደለም፣ 4 ዓመት ስኬታማ የሆነ ቢዝነስ ኤክስፒሪየንስ አለኝ። እንዳልኳችሁ በጣም ስትራግል ከማድረግ ውስጥ እንዴት አድርጌ ነው ቢዝነስ ራን ማድረግ የምችለው ምን አድርጌ ነው ላይፌ መቀየር የምችለው ከሚሉ ጥያቄዎች አንስቶ ዛሬ እዚህ ጋር ሊደርስበት ያስቻለኝን ሚስጥሮች ሼር አደርጋችኋለሁ። የመጀመሪያውና ትልቁ ህይወቴ ላይ በጣም ትራንስፎርም እንዳደረግ ሰፖርት ያደረገኝ ነገር ምንድነው ካላችሁኝ ራሴ ላይ መስራቴ እንደዚሁም ደግሞ ቢዝነስ ላይ መስራቴ ነው። ሌላኛው ደግሞ እድሎችን መጠቀሜ ነው። የአትሌት ቢዝነስ ኢምፓየር ላይ አብራችሁ የምትሆኑ ከሆነ የዚህን ቻናል አላማ ሼር አደርጋችኋለሁ። የዚህ ዩቲዩብ ቻናል አላማ creating skilled, energetic, bold and successful ኢንተርፕረነሮችን ክሬት ማድረግ ነው። ይህንን ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ቀጣይ ቪዲዮ how to build a successful business የሚል ቪዲዮ እናያለን ማለት ነው።